ግልጽነት የዋህነት ተካፍሎ መብላት አይነት ሴቶቻችንን በሳቅ አዋዝቶ በቆንጆ የሥነ ጽሑፍ ሥራ ለፊልም እንዲመች አድርጎ በላይ ጌታን የጻፈውን አዘጋጆቹ ዮናስ አሰፋና ሮቤል ሰለሞን ወደ ምስል ቀይረውታል። 1 ሰዓት ከ40 ደቂቃ የሚረዝመው የሮማንስ ኮሜዲ ወይም አስቂኝ የፍቅር ፊልም ዘውግ ያለው አስታራቂ ፊልም እውነት ፊልም ፕሮዳክሽን እና ስላይደር ፊልም ፕሮዳክሽን ለተመልካች እይታ ሲያቀርቡት በፊልሙ ላይ አብይ ገብረ ማርያም፣ አናን ታሪክ፣ አለምሰገድ ተስፋይና ሌሎችም በርካታ ተዋንያን ተሳትፈውበታል። አንዳንድ ሰው መቼም የሚፈልገውን ነገር ለማግኘት የማይወጣው ተራራ የማይፈነቅለው ድንጋይ የለም። ጣሊያን ለትምህርት መጓዝ ያሰበ አንድ ወጣት የሁለት ሰው ኢንቪቴሽን ወይም ግብዣ ተልኮለት ለቪዛ የሚከፍለው ገንዘብ ማግኘት ስላልቻለ ለቪዛ የተቸገረውን ገንዘብ ሰጥታ አብራው የምትጓዝ የውሸት ሚስት በውሸት ጋብቻ ደላላ በሆነ የቅርብ ወዳጁ ይዘጋጅለታል። ይህቺ የሐሰት ሚስት ሆና የምትመጣው ወጣት ኑሮን ቀለል አድርጋ የምትኖር የድሬ ልጅ ናት። ለጣሊያን ጉዞ ወደ አዲስ አበባ መጣ የውሸት ካገባት ባሏ ቤት በእንግድነት አርፋ በቤተሰቡና በውሸት ካገባት ባሏ ጋር በሚፈጠሩት ትዕይንቶች በሳቅ እያዝናናን እስከ ፍጻሜው ይጓዛል።